እየተረዳሽ ነው ያለው ነው። በንቀት ነው እኮ እያወራኸኝ ያለው። እኔ ማንም ጊዜ ማሳለፈኝ አይደለም። በንቀት አለው። እንዴት ልታስበኝ ነው እንደዚህ የምትናገረኝ? እውነቴን ነው የምነግራችሁ። በዛሬው ቪዲዮ ሩታ በጣም ነው ያሳዘነችኝ። ግርሚ እስኪ በዛ አንደበትሽ በዛ በሚጣፍጠው አንደበትሽ ንገሪያቸው። ቆይ በዛ አንደበትሽ በዛ በሚጣፍጠው አንደበትሽ እያለ ሲጎዘጎዝ ለሄርሜላ እኔም ሆንኩ የግሬስ ፋሚሊዎች እንዲሁም አንዳንድ በርቺ ግፊበት አድናቂሽ ነን ለምትሏት ሰዎችም እንድትነግሯት በአንድም በሌላም በዚህ ምላሱ እየደለለና በጣም ብዙ ነገር እያለ ምን ያህል ሴቶችን በዚህ በራሱ ቻናል ብቻ ስንት ነገር ያደረገ ልጅ እንደሆነ እኔም የግሬስ ፋሚሊዎችም ስለነገሩሽ እንግዲህ ፈረስ ያደርሳል እንጂ አይዋጋም። ሄርሜላ አሁንም ቢሆን እንድትጠነቀቂ ላሳስብሽ እፈልጋለሁ። ምክንያቱም አሁን የተናገርናት ነገር መሬት ጠብ እንደማትል የአብርሃምን የቆዩ ስራዎች ማየት ብቻ በቂ ነው። ማለትም ደስታ ባጭሩ አዳምጡ። ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። ያንስ አንቺ ማንሽ እንዴት ነገ ጥሎሽ እንደሚሄድ እርግጠኛ አይደለሽም እኮ። ቆይ ከልጆቹ ንግግር ሁለት ነገር ለመረዳት ሞክሬያለሁ። አንደኛ ልጆቹን አብርሃም ሆነ ብሎ ቀጥሮ የላካቸው ይመስለኛል። ምክንያት ካላችሁኝ ልንገራችሁ። ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል። የሚነገርሽን ነገር አዳምጩ ሳይሆን ስሚውና ነገር ግን በራስሽ መንገድ መስማትና ማዳመጥ እንደሚለያይ መቼስ እኔ ለእናንተ አልነግራችሁም። በጣም ብዙ ህይወት እያያችሁ ያላችሁ ቤተሰቦች እንዳላችሁ ያውቃለሁና ማዳመጥ ሳይሆን ያለብሽ እየሰማሽ ነገር ግን ነገሮችን አንቺ በራስሽ መንገድ ማጣራት አለብሽ። ምክንያቱም እያንዳንዷ መረጃና እያንዳንዷ የምትነገርሽ ነገር መናቅ የለባትም። ልጅ እንደዚህ ቀላል ሆነ ማለት ነው። ትዳር ላይ ትዳር እንደዚህ ቀላል ሆነ ማለት ነው። አብርሃም እንደሚሰራው የእውነት እንደዚህ ቀላል ሆነ ማለት ነው። ወሬ ነጋሪዎች ውስጥ በዚህ ደረጃ ካሜራ ደቅኖ እንደዚህ አይነት ነገር መናገር፣ በዚህ ደረጃ ትዳርና ልጅ ቤተሰብ የሚባለው ነገር እንዴት ነው የቀለለው? የግሬስ ፋሚሊዎች በዚህ ሐሳብ የግድ ተስማማላችሁ ማለት የእውነት በጣም በተደጋጋሚ እየሰማነው ነገሩ እንዲቀልብን እየተደረገ አይደለም? ንገሩኝ፣ ሐሳባችሁን በግልጽነት ጻፉልኝ። የሁላችሁንም አነበዋለሁ። በጣም ውስጧ ሲጨነቅና ውስጧ ሲላወስ ሳየው እውነቴን ነው የምነግራችሁ፣ በጣም ብዙዎቻችሁ ትጋሩኛላችሁ። በጣም ነው ያሳዘነችኝ። ነገር ግን ልጅቷ ማትበገር ጠንካራና ጀግና ሴት ስለሆነች ፈጣሪም ስለሚጠብቃት እውነቴን ነው ጥሎ የማይጥል በጣም ትልቅ አምላክ ያላት ሴት ስለሆነች ምንም አትሆንም። በሷ ጉዳይ ስጋት እንዳይገባችሁ እሺ። ቆይ ውድ የግሬስ ፋሚሊዎች፣ የምወዳችሁ ተመልካቾቼ፣ የዛሬው የሩታ ድንጋጤ የደስታ ልጅ የሄርሜላና የአብርሃም ቪዲዮ አልገረማችሁም? ለማንኛውም በብዙዎቻችሁ ጥያቄ መሰረት ከደስታ ልጅ አለው የሚል ዜና ጀርባ ያለውን እውነት ዝግዝክ አድርጌ ምንም ሳልደብቅ የምነግራችሁ ይሆናል። እስከ መጨረሻው ድረስ ይህን ቪዲዮ መከታተላችሁን እንደ ሁልጊዜው እንዳትረሱ። አዳዲሶች ሰብስክራይብ እያደረጋችሁና የደውል ምልክቷን እየነካችሁ ቤተሰብ በመሆን እንድትቀላቀሉ እንዲሁም ከነባሮቹ ጋር ቪዲዮን ላይክ በማድረግ እየጀመራችሁት ሐሳብ አስተያየቶቻችሁ እዚህ ቪዲዮ ላይ በጣም ስለሚያስፈልጉ ከታች እየጻፋችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገነው በጣም ደህና ነን። እንግዲህ ዛሬ ተመልሰን ወደ እናንተ መተናል በትልቅ ሰርፕራይዝ አይደል እንዴ አብርሽ? በጣም በትልቅ ሰርፕራይዝ። ቆይ እኔ በጣም ምን እንደሚገርመኝ ታውቃላችሁ? እንዲህ ሲታይ ሁሉ ነገር የተሟላለት ሁሉ ነገር በቃ በጣም ደስተኛም ያደረገው በጣም ማስመሰል ይችልበታል። በነገራችን ላይ በጣም ነው የሚችልበት ማስመሰል። አሁን ያኔ የሩታ የልደቷ ቀን እንደዛ አሳልፎ ቤት መጥቶ ከደስታ ጋር ሲያያቸው በጣም ያዘነ ሲመስል አይታችሁታል። በጣም የደበረው ሲመስል አይታችሁታል። አሁን ደግሞ እንደዛ የደበረኝ ልጅ ነኝ እንግዲህ አሁን እዚህ ስክሪን ላይ መጥቶ በጣም በትልቅ ሰርፕራይዝ ነው የመጣውላችሁ። በጣም እንደዚህ ነው በቃ ስታዩት ደስተኛና ሁሉ ነገር የሞላለት የተስተካከለለት ሚስቱ እዛ በጣም ደስተኛ ሆና የምትኖር እንደዛ አይነት ሰው አይመስልም።
ከእውነታው ግን ይሄ ፍጹም ተቃራኒ እንደሆነ የግሬስ ፋሚሊዎች ውድ ተመልካቾቼ መቼስ ሁላችንም የምናውቀው ነው። ግን ከማስመሰል ድራማ ከመስራት ነገሮችን ለማበላሸት ይሄ ከመጃጃል ወደኋላ ማይል ልጅ ቢኖር እውነቴን ነው የምላችሁ አብርሃም ነው። ነገር ግን ዛሬ የመጡበት ዓላማ በጣም ትልቅ ስለሆነ እኔ እሱን ለእናንተም ለማሳየት እናንተም ደግሞ ሰፖርት እንድታደርጉት እንድታበረታቱት። ልጁ ገና ጀማሪ ነው፣ ድጋፍ የሚያስፈልገው ልጅ ነው። ትላንትና እንግዲህ ቤት ተከራይተው የዓመት ኪራይ ከፍለውለት ሰርፕራይዝ ያደረጉት ልጅ ነው እና ዛሬም አዲስ ዩቲዩብ ቻናል ከፍተውለት በሱ ዩቲዩብ ቻናል የመጡትና ሁላችሁም እየገባችሁ እንግዲህ እንድናበረታታው ሁላችንም እኛም ሼር እያደረግን ከዚህ በኋላ ከጎንህ ነን አለን ለማለት እፈልጋለሁኝ። ለማንኛውም እስቲ ሲመጣ ምን እንደተሰማው እኔና ሩታ ዛሬ ወደ ሰማችሁ መርዶ በቀጥታ የምንሸጋገር ይሆናል። ነገር ግን ሩታ ላይ በደንብ በሰፊው ስለማወራ ነው ወደ በኋላ ላይ ያደረግኳት። አንድ የልጁን አይተን እንመለስ። ዛሬ እንግዲህ በዋነኝነት የመጣንበት ዋናው ዓላማ ምንድነው? እዚህ ጋር የምታየው ካሜራ ይታያል አይደለ? የራስህን ዩቲዩብ ቻናል ከፍተንልህ በራስህ ስም አማኑ ቲዩብ ይላል እና በራስህ ቻናል ነው ከዚህ በኋላ የምትመጣላቸው። ስራ ያልንህ ደግሞ የምራችን አያችሁ፣ በጣም ደስ ብሎኛል። ይሄን ልጅ ሰፖርት እያደረጉት እየገፉት ስለሆነ እኛም ደግሞ የራሳችንን የበኩላችንን መወጣት ስላለብን አማኑ ቲዩብ ብላችሁ ወይም ደግሞ እዚህ ቪዲዮ ዲስክሪፕሽን ስር ቻናሉን ሜንሽንስ አደርገዋለሁ። ያየዋል፣ አስተያየቶቻችሁን መልካም ምኞታችሁን ያየዋል። ኮሜንት ላይ ጻፉለትና መልካም ምኞታችሁን እንዲሁም ደግሞ ዩቲዩብ ቻናሉንም እየገባችሁ ሰብስክራይብ እንድታደርጉት ከወዲሁ አደራ ልላችሁ እወዳለሁ። ብራዘር በርታ፣ አብረንነን ከጎንነን፣ ሼር እናደርጋለን። ቪዲዮዎች ፖስት በምታደርግ በእያንዳንዱ እንትን ያው ከጎናቸው ስለሆንክ እነሱንም አብርሽና ሩታን ለማስማማትና አንድ ለማድረግ የምትሞክር ከሆነ ደግሞ በጣም የብዙዎች ወዳጅ ትሆናለህ ማለት ነው። ስለዚህ በርታ በሉልኝ። ዲስክሪፕሽን ላይ የዩቲዩብ ቻናሉን አስቀምጠላችኋለሁ። አሁን በቀጥታ ወደ ሩታ ጉዳይ የምንሄድ ይሆናል። ማለትም ደስታ ባጭሩ አዳምጡ። ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። ቢያንስ አንቺ ማንሽ እንዴት ነገ ጥሎሽ እንደሚሄድ እርግጠኛ አይደለሽም እኮ። ቆይ በጣም ብዙዎቻችሁ በዚህ ቪዲዮ ላይ ብዙ ሐሳብና አስተያየቶቻችሁን ስትሰጡ አይቻለሁ። እኔን በጣም ብዙ የግሬስ ፋሚሊዎች እንደምታቁኝ ቪዲዮውን ሳይሆን ከቪዲዮ ጀርባ ያለችውን ነገር በጣም አተኩሬ ነው እምመለከታትና ሐሳብ ለመስጠት ቪዲዮ የምሰራው። ከልጆቹ ንግግር ሁለት ነገር ለመረዳት ሞክሬያለሁ። አንደኛ ልጆቹን አብርሃም ሆነ ብሎ ቀጥሮ የላካቸው ይመስለኛል። ምክንያት ካላችሁኝ ልንገራችሁ። ሩታ በልደቷ ቀን ሳይሆን በጣም ዘግይቶ አበባና ፍሬም ይዞ ቤት ሲገባ ያገኘውንና ያየውን ነገር በጣም ብዙዎቻችን አይተናል። ከደስታ ጋር አብራ ሆና። ስለዚህ እቺ ልጅ ደስታን በአንድም በሌላም እያገኘችው ስለሆነ ይሄን ነገር እንዴት ነው ማክሸፍ ያለብኝ ብሎ በማሰብ እነዚህ ልጆች ሆነ ብሎ ቀጥሮ ያመጣቸው መስሎኛል። አንድ ሁለተኛ ደግሞ ብዙዎቻችሁ እንዳያችሁት የዛሬው ቪዲዮ የተለቀቀው በሩታ ዩቲዩብ ቻናል ላይ ሳይሆን ወሬ እንናገር ብለው በመጡት በእነዚህ ልጆች ዩቲዩብ ቻናል ላይ ነው። ስለዚህ አካውንት ለማሳደግ ሆነ ብለው እቺን ወሬ አምጥተው ተናግረው አካውንታቸውን ለማሳደግ እየሞከሩ ውሸት እያወሩ ውሸት እየነገሯት ይመስለኛል። ስለዚህ እኔ ስለ ጉዳዩም ስለ ልጆቹም አይመለከተኝም። ትኩረታችን ምንጊዜም ሩታ ላይ እስከሆነ ድረስ ሩታዬ የሚነገርሽን ነገር በጠቅላላ እንድታስገቢው አልፈልግም። በአንድ ጆሮ ሰምተሽ በአንድ ጆሮ መጣል ነው ያለብሽ። ነገር ግን መጣል ስልሽ ነገሮችን ጠለቅ አድርጎ ወደ ራስ ከቶ ነገሮችን ለማጣራት በራስ መንገድ መሄድ በጣም ጥሩ ነው ብዬ አስባለሁ። ትላንትና በጣም ብዙ ምክሮችን ስንመክራት ነበረ። ምክንያቱም ዝም ብሎ ወንድ ልጅ ቤት ድረስ ማምጣት ትክክል እንዳልሆነ አንድ፣ ሁለተኛ ሳይጠናኑ ነገሮች በክብር አንቺንም ባከበረና ቤተሰቦችሽንም ባከበረ መልኩ አንቺን ደስተኛ የሚያደርግሽ ነገር ሁሉ ስለሚያስደስተን ማለት ነው። እውነት አንቺ ካመንሽበት እንኳን ነገር ግን ክብርሽንና አንቺን ቤተሰቦችሽን ባከበረ መልኩ መሆን አለበት ብዬ በጣም ብዙ ምክሮችን ትላንትና ሰጥቻለሁ። ያላያችሁት እየገባችሁ ተመልከቱት የትላንቱን ቪዲዮ
እኔ ግን ይሄ ነገር ድራማ ወይም ሆነ ብሎ አብርሃም የቀጠራቸው ልጆች እንደሆኑ እየተሰማኝ ነው። የግሬስ ፋሚሊዎች በዚህ ሐሳቤ ላይ ምን ትላላችሁ? የምትስማሙ ደግሞ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ከታች በኮሜንት ላይ አስቀምጡልኝ። ሩታም ሜንሽን ስለምትደረግና ስለምትገባና ስለምታየው ጻፉላት፣ ታየዋለች። ስለማውቃችሁ ነው ዝም ያልኳችሁ። በጣም የማይሆን ነገር እየተናገራችሁ ነው። መስመራችሁን አልፋችሁ አፋችሁን እየከፈታችሁ ነው። ሁለታችሁም ስለምንወድ ስነ ስርዓታችሁን ያዙ። በስነ ስርዓት ቤት በር ከፍቼ አስቀምጬ ስላወራኋችሁ ነው። ቆይ በመጀመሪያ እንደው እውነት ቢሆን እንኳን የያዛችሁት የተናገራችሁበት መንገድ ሰው ያከበረውን ነገር ያለማክበራችሁ በጣም ይሄ ለሰው ያላችሁ ንቀት በጣም አይቼበታለሁ እነዚህ ሁለት ልጆች። ነገር ግን ሩታዬ ምን ይባላል መሰለሽ? ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል። የሚነገርሽን ነገር አዳምጪው ሳይሆን ስሚውና ነገር ግን በራስሽ መንገድ መስማትና ማዳመጥ እንደሚለያይ መቼስ እኔ ለእናንተ አልነግራችሁም። በጣም ብዙ ህይወት እያያችሁ ያላችሁ ቤተሰቦች እንዳላችሁ ያውቃለሁና ማዳመጥ ሳይሆን ያለብሽ እየሰማሽ ነገር ግን ነገሮችን አንቺ በራስሽ መንገድ ማጣራት አለብሽ። ምክንያቱም እያንዳንዷ መረጃና እያንዳንዷ የምትነገርሽ ነገር መናቅ የለባትም። በዚህ ሰዓት ከተማ ውስጥ እየሰማን ያለነው ነገር በጣም የሚዘገንንና የሚያስጠላ ነው። እኔ የምላችሁ ግን አንድ በጣም ግራ የገባኝና አንድ በጣም እየገረመኝ ያለ ነገር አለ። በጣም ከሰሞኑ በተደጋጋሚ እየሰማሁትና እያየሁት ስለሆነ ነው። መልሱልኝ። ልጅ እንደዚህ ቀላል ሆነ ማለት ነው? ትዳር ላይ ትዳር እንደዚህ ቀላል ሆነ ማለት ነው? አብርሃም እንደሚሰራው የእውነት እንደዚህ ቀላል ሆነ ማለት ነው? ወሬ ነጋሪዎቹስ በዚህ ደረጃ ካሜራ ደቅኖ እንደዚህ አይነት ነገር መናገር፣ በዚህ ደረጃ ትዳርና ልጅ ቤተሰብ የሚባለው ነገር እንዴት ነው የቀለለው? የግሬስ ፋሚሊዎች በዚህ ሐሳቤ ግን ተስማማላችሁ ማለት የእውነት በጣም በተደጋጋሚ እየሰማነው ነገሩ እንዲቀልብን እየተደረገ አይደለም? ንገሩኝ፣ ሐሳባችሁን በግልጽነት ጻፉልኝ። የሁላችሁንም አነበዋለሁ። መልስ መስጠት ላለብኝ ደግሞ መልስ እሰጣለሁ። እየተረዳሽ ነው ምንድነው? በንቀት ነው እኮ እያወራኝ ያለው። እኔ ማንም ጊዜ ማሳደግ አይደለም። አንተ እንዴት ልታስበኝ ነው እንደዚህ የምትናገረኝ? እውነቴን ነው የምነግራችሁ። በዛሬው ቪዲዮ ሩታ በጣም ነው ያሳዘነችኝ። ምክንያቱም ለምን ሲጀመር ያባጤ ቆጡን ዝባዝንኬ የሚዘበዝቡ በትክክል እንኳን ይሄ በጥልቀት የማታውቃቸውን ሰዎች ወሬ በዚህ ደረጃ ለመስማት እንደምትሞክር አላውቅም። ልጆቹ የሚናገሩት ነገር እውነት ሊሆንም ይችላል፣ ላይሆንም፣ ውሸት ሊሆንም፣ አብርሃም ገዝቶ ያመጣቸው የአብርሃም ምስክሮች ሊሆኑም ይችላሉ። አይታወቅም ይሄ ነገር ግን በጣም ውስጧ ሲጨነቅና ውስጧ ሲላወስ ሳየው እውነቴን ነው የምነግራችሁ፣ በጣም ብዙዎቻችሁ ትጋሩኛላችሁ። በጣም ነው ያሳዘነችኝ። ነገር ግን ልጅቷ የማትበገር ጠንካራና ጀግና ሴት ስለሆነች ፈጣሪም ስለሚጠብቃት እውነቴን ነው ጥሎ የማይጥል በጣም ትልቅ አምላክ ያላት ሴት ስለሆነች ምንም አትሆንም። በሷ ጉዳይ ስጋት እንዳይገባችሁ እሺ። በዚህ ልክ የሰውን ክብር አልፎ መናገር እናንተ ሼም ነው። እሺ ላንቺ ባልነበት በጣም ሼም ነው። እንደ ሌሎቹ ነገር ይሻላል። አስወጫቸው በእናትህ። ኖ ወንድሜ በምን አይነት ልክ እንደዚህ ተታስቢ አንፈልግ። አልሰባችሁ ሲጀመር መሰገናለሁ ስለ ሁሉም ነገር። እኔ ነኝ እንጂ ማመሰግናችሁ በክብር አስገባችሁ። በኋላ ግን ይቆጭሻል። ምን ብለውኝ ነበር ምናምን ነበር። በዛ ልክ እንደዛ አስበንም ጭራሽ አልመጣንም። እንደዛ ሲጀመር እውነቱን ስነግራችሁ ማለት ነው እነዚህ ልጆች ውጡ ብላ በማስወጣቷ በጣም ነው ደስ ያለኝ። ምክንያቱም ይኸውላችሁ እውነት እኮ ልትናገሩ ትችላላችሁ። ነገር ግን እውነትን እንኳን የምትናገሩበት መንገድ ሰውን ባከበረና ሪስፔክት ባለው መልኩ መሆን አለበት። በዚህ ጉዳይ እኔ ከቤት በማስወጣቷ በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? ውድ ቤተሰቦቼ ሐሳባችሁን አስቀምጡልኝ። እኔ ግን እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ያው በሚያስቀው ስቀናል፣ በሚያሳዝነው አዝነናል። ምክር መስጠት ባለብን ደግሞ ምክር ሰጥተናል። እናንተም ሐሳባችሁን እንደጻፋችሁ እርግጠኛ ነኝ። ለማንኛውም አዳዲሶች ሰብስክራይብ እያደረጋችሁና የደውል ምልክቷን እየነካችሁ እንዲሁም ደግሞ እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። እሱን ነክታችሁ እዛ እንድትመጡና እዛ እንድንገናኝ ከወዲሁ አደራ እያልኩ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።